ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ለተመገጣጠሚያ አጥንቶቻችን፣ ለጉልበት፣ ለጀርባ አጥንት እንዲሁም ለሆዳችን ለአንጀት ያሉ ነገር ኢንፌክሽኖችን ጠራርጎ ያወጣሉ ብሎ የተባሉ እንትኖችን ነው ይዤላችሁ የመጣሁት። እንደምታዩት እነዚህም ሁሉ ውህዶች ይዣለሁ። ታያላችሁ። ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል አይታችሁታል። እነዚህ ከዛ ይሄ እርድ ነው። ይሄ ደግሞ ቆንዶ በርበሬ ነው። ቆንዶ በርበሬ፣ ሌሞን እና ማር እነዚህን አዋህጄ በግማሽ ሊትር ውሃ አድርጌ ለ10 ደቂቃ አፈለዋለሁ እና እርዱን እንደምታውቁት በጣም ይጠቅማል ለውስጥ ሰውነታችን። ቆንዶ በርበሬውን ትንሽ አደረኩበት። እንደዚህ እርዱን ላይ አርመርኩበት። ከዛ ደግሞ ትንሽ ቆንዶ በርበሬ እናደርጋለን፣ ብዙም እንዳያቃጥለን። እዛ አደረኩኝ። ግማሽ ሊትር ውሃ ላዩ ላይ ጨምራለሁ። ያዋህደውና ቀይ ሽንኩርት አያችሁት። ይሄ በደንብ በግማሽ ሊትር ውሃ እንደዚህ አድርጌ ካዋሃድኩት በኋላ ወስጄ ለ10 ደቂቃ ያህል እንዲፈላ አደርገዋለሁ። እንደዚህ ያያችሁ ታማሱታላችሁ፣ በደንብ ይዋሃዳል። ከዛ ወስዶ ማፍላት ነው። 10 ደቂቃ ሁር ትንክት ይተከተካል። አፍልቼ ያመጣዋለሁ። ለ10 ደቂቃ ተከታተሉኝ። ሰብስክራይብ ማድረግ አትርሱ። ይሄው አሁን ካፈላሁት በኋላ ይዤ መጣሁ። ይሄ የፈላው ነው። አይሆላችሁ እንደዚህ እናጠለውና ይሄንን ካጠለን በኋላ ወደ ኩባያችን ጨምረን ሌሞን ያቅድም አጥልለን ያስቀመጥነው ሌሞን እና ማር እንጨምርና መጠጣት ነው። በጣም ይጠቅማል ለሆድ፣ ለጀርባ አጥንት፣ ለጉልበቶቻችን፣ ለመገጣጠሚያ ሁሉ አጥንት ይጠቅማል። እና ያው ይሄን ሌሞን ጨምርበታለሁ። የጨመቅኩትን ይሄ እንደ እንትናችሁ እንደ መጠኑ ነው። እኔ ጨጓራ ስላለብኝ ብዙ አላረግም። 2 ሌሞን ነው የሚለው ግን ብዙም እንትን አይደለም። ከዛ ደግሞ ማር በጣም ጠቃሚ ነው ታውቃላችሁ። አማስለን ጠጣለን። ሰብስክራይብ አትርሱ። ሼር፣ ኮፒ ሊንክ አድርጉልን። ይሄ በጣም ቆንጆ ነው። ይሄው ማሩን ታደርጉና የምትፈቅቱን ያህል እንዳይመር ማለት ነው። በዛም ማሩም ይጠቅማል። ሰብስክራይብ፣ ሼር፣ ኮፒ ሊንክ አትርሱን። ሌላም እናመጣላችኋለን። ታንኪዩ። ወዳችኋለሁ። ሰላም ሆኖልኝ